the new age ሲባል ሰማለሁ ለምሳሌ አዎ the new age ምንድነው the new age movement ባጭሩ ሰይጣን መሆን አዎ እድገት ነው ሰይጣን መሆን እድገት መሰይጠን ነው new age movement ብዙ ጊዜ የዚህ የአዲሱ ዘመን ማለት ድሮ የነበረ ኮንሰፕት ነው ግን ወደ አሁኑ ዓለም መጥቶ ሰዎች ከእግዚአብሔር የለም ነው የምትለው በዛ እምነት ውስጥ የለም እግዚአብሔር ደግሞ በእኛ ቤተክርስቲያን አርመሞ ጾመኛ ጸሎተኛ ታራሚ መሆን ነው እንጂ በፍጹም ከሜዲቴሽን ጋር አይገናኝም ኮንተምፕሌት የምናደርገው ነገር ይኖራል ለምሳሌ በኦርቶዶክስ ስለመጣው እግዚኦ ማርነ ክርስቶስ 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 ስንል ከክርስቶስ ጋር ነው ግንኙነታችን እንጂ ከሌላ መንፈስ በሚሞክሩት ነገር አለና በክርስትና ውስጥ ሁሉ ነገር እግዚአብሔር ነው ሌላው እንዳቅም ሐስብ ነው የኛ ቤተክርስቲያን ትምህርት በጉንጭ ልክ